እመቤታችን ውስጣችን እኮ አለች ታውቃላችሁ? ንገሩኝ እንጂ ታትማልናለች እኮ በልባችን። እውነት ሐሰት ንገሩኛ። የሆነ ነገር ሲመጣ እኮ እመቤቴን ነው የምንጠራት። ከኢትዮጵያውያን አንደበት የድንግል ማርያም ስም ጠፍቶ አያውቅም፣ ተሰውሮ አያውቅም። እንጠራታለን፣ ትደርስልናለች፣ እናለቅሳለን፣ እንባ ትጠርግልናለች። ሲጨንቀን የምንጣራባት ዘመድ እኮ ለእኛ ዘመዳችን ድንግል ማርያም ናት። በመከራችን ጊዜ የምናመልጥባት ማምለጫችን እኮ ናት ድንግል ማርያም። ይኸውልህ አንተ ስታለቅስ አብሮክ የሚያለቅስ የለም፣ ሲኖርህ የሚያጫፍርሃል። በደስታ ጊዜ አለ በቁልምጫ ቃል የሚጠራ፣ በርህን ሳይነጋ የሚያንኳኳ ሰው አለ በዙሪያክ። በደስታም ባዘንም ግን እመቤታችን አለች። እውነት አሰብ እመቤታችን ቅድስት ድንግል ማርያም ዛሬ በሕይወታችሁ እንድትገለጥ ትፈልጋላችሁ ብዬ ብጠይቃችሁ አዎ ነው የምትሉኝ። ዛሬ ግን እያንዳንዳችን የሕይወታችን ጥያቄ እሱ አይደለም። እኛ ጉዳያችን እመቤታችን ብናያት ባናያት አይደለም ጉዳያችን። እኛ የቤታችን የኑሯችን መስተካከል ነው አሁንም ያስለቅሰን። ዘላለማዊ ሕይወታችን አያስጨንቀንም። ከእግዚአብሔር ጋር ያለን ኅብረት እንዴት የተመቋረጡ አያሳስበንም። ንስሐ አለመግባታችን አያሳስበንም። አለመቁረባችን አያሳስበንም። የበደልነውን ለመካስ አንጨነቅም። የቀማነውን ለመመለስ አንጨነቅበትም። አሁንም እየቀማን በአመፅ መኖር እንፈልጋለን። ቃሉንም እየሰማን እያጭበረበርን እየሰማችሁ በዓለም ውስጥም በእግዚአብሔር አንድ እግራችን እዚህ አንድ እግራችን እዛ ጥለን ማን ነው ዛሬ እንደው በእመቤታችን በና አሁን የግብጽ የስደቷ ጊዜ ነው አይደል? እንደው አይነ ሊናችሁን እንደው ዲዘግታችሁ እንደው ዝም ብላችሁ አስቧት እስቲ እመቤታችን ድንግል ሆይ የኔን ሕይወት ታውቂያለሽ፣ የኔን የተመሰቃቀለ ኑሮ ታውቂያለሽ፣ የዘመመው ጎጆዬንም ታውቂዋለሽ። አንቺ የገባሽበት ነገር ጉድለት የለም፣ ቢኖርም ጉድለቱ በመልጃሽ ይሞላልና ባክሽ ዶኪማስን ከውርደት ያዳንሽ እመቤቴ ያላችሁ ለምነዋት ጽዮንን ክበቧት ነው ያለው። የሰማችሁ ነው አይደል? ክበቧት፣ ደግሞ በዙሪያ ተመላለሱ፣ ደጅ ጥኗት፣ ተመላለሱ፣ ጠይቋት። አንድ ቀን ወደ ልመናችሁ ታዘነብላለች።